ዩቲዩብ ወይም ቲክቶክ ለመጀመር የግዴታ ትልቅ ሴታፕ ሊኖራችሁ አይገባም። በዛሬ ቪዲዮ ዩቲዩብ ወይም ቲክቶክ ለመጀመር ምን እንደሚያስፈልግ ሁሉንም ነገር አብራርቼ ያሳያችኋለሁ ማለት ነው። ይህ ቪዲዮ በጣም አጭር ስለሚሆን ሙሉውን መከታተላችሁ እንዳትረሱ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁ እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። አንደኛና ወሳኙ ነገር ማይክ ነው። ማይክ ለምንድነው የሚያስፈልገው ካላችሁ በጣም ለተለያዩ ነገሮች ይጠቅማል። አንደኛው ነገር ባክግራውንድ ድምጾችን እንዲያጠፋና ድምጻችሁ በደንብ ቪዲዮ ላይ እንዲሰማ ነው። ለምሳሌ አሁን የኔ ድምጽ ጥራት ባይኖረውና በጣም ያስጠላ ቢሆን እናንተ ይሄ ቪዲዮ ቁጭ ብላችሁ የማየት ፕሮባቢሊቲ በጣም ትንሽ ነው። ልክ ስገቡ ድምጹ የሚያስጠላ ከሆነ ልትወጡ ትችላላችሁ። ስለዛም ነው ማይክ ያስፈልጋል የተባለው ማለት ነው። ማይክ ከሌላችሁ ችግር የለውም። ኤክስተርናል ሌላም ስልክ መጠቀም ትችላላችሁ። ምንም አይነት ስልክ ይሁን የስልካችሁ ማይክ መጠቀም ትችላላችሁ ማለት ነው። ብቻ ስልካችሁን በጣም እናንተ ጋር አቅርባችሁ ሪከርድ ማድረግ ነው። እናንተ ጋር ባቀረባችሁት ቁጥር ድምጹ ጥራት እየጨመረ ይሄዳል ማለት ነው። ስለዚህ ማይክ በጣም ወሳኙ ነገር ነው። ሁለተኛ ደግሞ ካሜራ ነው። ካሜራ የግዴታ ኒከን ወይም ደግሞ ካነን ካሜራ ያስፈልጋል እያልኩ አይደለም። ስልክ ካላችሁ ጀስት በቂ ነው። አሁንም ስልክ በጣም ወሳኝ ነገር ነው ለሁለቱም። ስለዚህ ስልክ ካላችሁ የስልካችሁን ካሜራ መጠቀም ትችላላችሁ። ሶስተኛ ነገር ደግሞ ሪንግ ላይት ወይም ደግሞ ምንም አይነት ላይት ማለት ነው። ቪዲዮአችሁ ፌስ ካለውና ፊታችሁ የሚታይ ከሆነ በጣም ላይት ወሳኝ ነገር ነው። ፌስለስ ከሆነ ደግሞ ያው ስልካችሁ በጣም ፐርፎርማንስ ሊኖረው ይገባል። ምክንያቱም ፌስለስ ከሆነ ቪዲዮአችሁ በደንብ ኤዲት ሊደረግ ይገባል። ኤዲት ካልተደረገ ደግሞ ፌስ ሊኖረው ይገባል ማለት ነው። ፌስ ካላችሁ በደንብ ማብራራት ትችላላችሁ ያለ ኤዲት። ፌስለስ ከሆነ ደግሞ ሁሉም ፍሬም በኤዲት ነው የሚሸፈነው። ለዛ አሪፍ ስልክ ሊኖራችሁ ይገባል። ምክንያቱም በስልካችሁ ላይ ነው የኤዲቲንግ ሶፍትዌሩ የምትጭኑት። የኤዲቲንግ ሶፍትዌሩን ሃንድል ለማድረግ በጣም አሪፍ ስልክ ቢሆን ይመረጣል። ይህን ያህል አሪፍ ባይሆን ራሱ ቢያንስ ካፕካት ራን ማድረግ የሚችል ስልክ ቢሆን ይመረጣል ማለት ነው። ስለዚህ ሪንግ ላይት ወይም ምንም አይነት ላይት ቢሆን ለቪዲዮ ግዴታ ነው ማለት ነው። ሌላኛውና የመጨረሻው ደግሞ እስካሁን ድረስ ያልኩት ነው ስልክ ነው ማለት ነው። ስልክ ግዴታ ነው ማለት እችላለሁ። ምክንያቱም ስልክ ከሌላችሁ የግዴታ ወይ ካሜራ፣ ቀደም ያልኳችሁ ነገሮች ሁሉም ሊኖራችሁ ይገባል ማለት ነው። ስልክ ምን ሃንድል ያደርጋል ከተባለ በስልክ ቪዲዮ ሊቀርጹ ትችላላችሁ፣ አውዲዮ ሪከርድ ልታደርጉ ትችላላችሁ። ሪከርድ የተደረገውን ቪዲዮቻችሁን ደግሞ እንደገና በስልካችሁ ኤዲት ማድረግ ትችላላችሁ ማለት ነው። ይሄ ከሌላችሁ የግዴታ ፒሲ ወይም ደግሞ ማይክ፣ ካሜራ፣ ቀደም ያልኳችሁ ነገሮች ሁሉም ሊኖራችሁ ይገባል ማለት ነው። ስለዚህ እነዚህን ነገሮች ካሟላችሁ በቀላሉ ኮንቴንት ክሬተር መሆን ትችላላችሁ ማለት ነው። ብዙም ከባድ ነገር አይደለም። ስለዚህ በዚህ ኮንቴንት ክሬሽን ምንም ግራ የገባችሁ ነገር ካለ ኮመንት ማድረጋችሁ እንዳትረሱ ማለት ነው። በቀጣዩ ቪዲዮ ሪከርድ ካደረጋችሁ በኋላ ምን አይነት ሶፍትዌሮች ለስልካችሁ እንደሚያስፈልጉና ፒሲ ካላችሁም ደግሞ በዛው ፒሲ ምን አይነት ሶፍትዌሮችን ማውረድ እንዳለባችሁ ቪዲዮ የምሰራላችሁ ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ይመቻችሁ።